ይዋውን ጨርሰን በመከራ እየወጣን ነው። ማማዬ እንደዚህ ተከናንባለች። በጣም ቀዝቃዛ ነው ውጭው፣ ለዛ ነው። እና ኔክስት ውጭ ስንወጣ ደግሞ አሳያችኋለሁ። ያ ተመልሼ መጥቻለሁ። አሁን ወተናል። ገና አልነጋም። 2:05 ሆኗል። ያው ልጄን ሽፍንፍና አድርጊያት። ያው ብዙም አይበርድም፣ ግን ለልጆች ይቀዘቅዛል። እኔ አየሩን ስለለመድኩት ያን ያክል አይቀዘቅዘኝም። እንደውም በጣም ጥሩ ስሜት ነው የሚሰማኝ የጠዋት ሰው ስለሆንኩኝ። ግን ለልጄ ቀስ እያለ ነው አጥንታችሁ ውስጥ ገብቶ አጥንታችሁን ያሳሰዋል። የኢሮፕ ቅዝቃዜ እንደ ቀልድ ነው አጥንታችሁ የሚፈራርሰው። ሰው ያ ማማዬ ይመስላለች፣ ታሳዝናለች። አሁ ሂያ ልንል ነው አይደለ ማሚዬ? እኔ ፍቅር say hi ሟበያቸው ማማዬ ግብ ሟበያቸው ዱድዬ ናቲንግ ዚስ ቦሪ። እና አሁን ወደ ስራ እየሄድኩ ነው፣ ግን መጀመሪያ እሷን እንትን ማድረስ አለብኝ። ማዋያ የበፊቱ ማዋያ ማማዬ በነገራችን ላይ ከ2 ወር ከ15 ወር እያለች ነው እንትን ማዋያ የጀመረችው። በደንብ ጠንካራ ሆናለች፣ ለምዳለች። አሁን ለሷ የመጀመሪያ ጊዜ በጣም ከባድ ነበር። አሁን ጥሩ ማዋያ ቦታ አግኝቻለሁ እና ጥሩ ነው የሚይዟት፣ አሪፍ ቦታ ነው። እዛ ስንደርስ ደግሞ ቀርጽላችኋለሁ። ስራ ቦታዬም እንደዚህ የተወሰነ ስጀምር ቀርጽላችኋለሁ። ተከታተሉኝ። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ብዙ ነገር እንቀርጻለን። ያ ሰላም ቤተሰቦች፣ ሶሪ እቀርጻለሁ ብዬ አልቀረስኩም። በእጅ መያዝ አልቻልኩም ከልጄ መቀመጫ ጋሪ ጋርና ከስልክ ጋር አልተመቸኝም። ለዛ ነው ይቅርታ አድርጉልኝ። እንደገና ደግሞ ለሴፍቲ ሲባል የሚውሉበትን ቦታ መቅረጽ አይቻልም። ለዛ ነው። ግን ምናልባት ከተወሰነ ጊዜ በኋላ እንትኗን ጠይቃትና መቅረጽ የሚችል ከሆነ ዳይሬክተሩን ወይም ማናጀሩን ቀርጽላችኋለሁ። እያለቀሰች ነበረ ስወጣ። የሚገርመው ነገር ሂዳያ አንዳንድ ሰዎች ማለት የሚሰሩት የሚቀበሉኝ እንትኖቹ ጋር አንዳንዶቹ በጣም ሰፍ ብላ ነው የምትሄደው። አንዳንዶቹ ደግሞ ለምንድነው አላውቅም ታለቅሳለች። 2 አሉ ታለቅሳለች እነሱ ሲወስዷት። ሌሎቹ ግን ሰፍ ብላ ነው የምትሄደው። ቻው ምናምን ብላኝ ነው የሚሄደው። ዛሬ አትወዳትም፣ ለምንድነው አላውቅም ልጅ